አክብሮታዊ ሰላምታችን በያላችሁበት ይድረስ ውድ አድማጮች፣ የዜና ወጃ ሰዓታችን ላይ ደርሰናል። መረጃዎቻችንን በመለቀበት ጊዜ በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። በቅድሚያ አርዕስተ ዜናውን ላስተዋውቃችሁ። በደሴ ከተማ አሰቃቂ ጥቃት ተፈጽሞባት የተገደለችው ወጣት አባት ተመረቃ ለፍሬ ትበቃለች እያልኩ ስጠብቅ ልጄ ተቀጠፈችብኝ ብለዋል። በጎጃም ቀጠናም እየተካሄደ ባለው ተጋድሎ አፋባ አዲስ ቅዳምን ሲቀላቀል በቢቸና ከፍተኛ ባለስልጣኑ ተገድለዋል። ዝርዝር የግንባር መረጃዎችንም ይዘናል። በትግራይ የሰራዊት አባላት ያነሱት ተቃውሞና መንገድ መዝጋት ተቀጥሎ ውሏል። የምትሰሙት ይሆናል። በካይሮ ተገናኝተው የመከሩት የግብጽና የሱዳን መሪዎች በአባይ ውሃ ዙሪያ የተናጠለ እርምጃ አንቀበልም ሲሉ በድጋሚ ዝተዋል። ፓኪስታንና አፍጋኒስታንን በሚመለከትም የምንላችሁ ነገር አለ። ክቡራን አድማጮች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። በጎጃም ቀጠና እየተካሄደ ባለው ተጋድሎ አፋባ አዲስ ቅዳምን ሲቀላቀል በቢቸና ከፍተኛ ባለስልጣኑ ተገደሉ። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የጎጃም አገው ምድር ክፍለ ጦር ጥምር ጦር አዲስ ቅዳም ከተማን ተቆጣጥረዋል። የክፍለ ጦሩ ወታደራዊ አዛዥ ኮማንዶ ዴቭ በመራው አውደ ውጊያ በርካታ ምሽግ በመስበር የከተማ ጨበጣ ውጊያ በማድረግ ያገዛዙ ጦር በሚገባ የተመታ ሲሆን የክፍለ ጦሩ ጥምር ጦር አስደማሚ አውደ ውጊያ አድርጓል። ጥምር ጦሩ አዲስ ቅዳም ከተማን ሙሉ በሙሉ በመቆጣጠር አገዛዙን ድባቅ የመታው ሲሆን የብልጽግናው ኃይል የቡድን መሳሪያዎችን ማለትም ዲሽቃ፣ ሞርታር፣ ዙ 23 እንዲሁም ፔምፕ ተጠቅመዋል። በአውደ ውጊያው ጠላት ላይ ከፍተኛ የሆነ ሰዋዊና ቁሳዊ ጉዳት ያደረሰ ሲሆን በርካታ ምርኮዎችም ተገኝተዋል። በስተመሳሳይ በጎጃም አገው ምድር ክፍለ ጦር ስር የሚገኙ ብርጌዶች ማለትም ቴሌሊ ዘንገና ብርጌድ፣ የወልግ ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድ፣ ቢትወደድ መንገሻ ጀንበሬ ብርጌድና የአስር አለቃ ኤፍሬም አጥናፉ ብርጌድ በጥምረት 3 ከተሞችን በጋራ ተቆጣጥረዋል። በወንድማማቾቹ ብርጌዶች በጥምረት ጂጎሊ፣ ድማማ፣ ማሙንጉዳና ደለከስ የተሰኙ ከተሞችን በቁጥጥራቸው ስር አስገብተዋል። በዚህም የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ታምር እየሰራ ቀጥሏል። ይህ በእንዲህ እንዳለ በአፋባ አጼ ቴዎድሮስ ዕዝ በላይ ዘለቀ ክፍለ ጦር ስር የሚገኙ የአባ ኮስተር ብርጌድ የሰርጂካል ኦፕሬሽን ምድብተኞች ጥቅምት 6 2018 ዓ.ም ቢቸና ከተማ በመግባት በወሰዱት እርምጃ በምስራቅ ጎጃም ዞን የነማይ ወረዳ ምክትል አስተዳዳሪ የሆነው አቶ አዲሱ ተሻለን በመኖሪያ ቤት ውስጥ እንዳለ መግደላቸውን የክፍለ ጦሩ ህዝብ ግንኙነት አሳውቋል። በዚህ ወዳደርና ለግል ጥቅሙ ሲል የህዝቡን መከራ እያራዘመ በሚገኝ ካድሬ ላይ እርምጃ የተወሰደው ማለዳ ላይ ሲሆን ከዚህ ቀደም በተሰጠው ተደጋጋሚ ማስጠንቀቂያ መማር ያልቻለ ባንዳ ነው ብሏል ክፍለ ጦሩ። በሌላ በኩል በራያ ግንባር በመቶዎች የሚቆጠር የብልጽግናው አገዛዝ ሰራዊት ሙትና ቁስለኛ ሆኖ ቆቦ ሆስፒታልና ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኖ ውሏል። አፋባ ሚኒሊክ ዕዝ በበርካታ ቀጠናዎች ከብልጽግናው ሰራዊት ጋር ከባድ ትንቅንቅ እያደረገ የተለመደውን ድል እያስመዘገበ ነው። የሚኒሊክ ዕዝ 5ቱም ኮሮችና የዙ ልዩ ዘመቻ እንዲሁም በመደራጀት ላይ ያሉ አሃዶች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅና ተጋድሎ እያደረገ አምርቂ ድልም እያስመዘገቡ ይገኛሉ። በዘመቻው አርበኛ አደማሊ ወይም አባናደው በርካታ ሰራዊትና አመራሩ የተመታበት ጠላት ለክፉ ቀን ብሎ ያስቀመጠውን ብዛት ያለውን ሰራዊት ኦሮሚያ ብልጽግና ልዩ ኃይልን ጨምሮ በማስገባት የተወሰደበትን ወታደራዊና ፖለቲካዊ ዲፕሎማሲያዊንም የበላይነት ለመቀልበስ ማጥቃት እያደረገ ቢሆንም በሚኒሊክ ዕዝ አናብስቶች በአግባቡ ተመክቶ በርካታ ሰራዊቱም እየተመታበት ብሎም እየኮበለለበት ይገኛል ብሏል። ከዚህ ጋር ተያይዞም ጥቅምት 6 2018 ዓ.ም ማለዳ ጀምሮ ከ6 በላይ ግንባሮች ላይ ከባድ ትንቅንቅ በማድረግ አመርቂ ድሎች ተመዝግበዋል። ይህ በእንዲህ እንዳለ ከአንድነት ነጸብራቅ ማግስት የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ የጉና ክፍለ ጦር አካል የሆነው ቴደንሳ ብርጌድ ጥቅምት 6 2018 ዓ.ም እስቴ ወረዳ ላይ ታላቅ ጀብድ ፈጽሟል። ይህ በእንዲህ እንዳለ በደሴ ከተማ አሰቃቂ ጥቃት ተፈጽሞባት የተገደለችው ወጣት አባት ተመረቃ ለፍሬ ትበቃለች እያልኩ ስጠብቅ ልጄ ተቀጠፈችብኝ አሉ። ባለፈው ሮብ መስከረም 28 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችውን ይዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ መገኘቷ ይታወቃል።
ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ አለመቻሉም ተገልጿል። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏ እጅጉን እንዳሳዘናቸው ለቢቢሲ ተናግረዋል። የሊዛ ቅርብ ቤተሰብ የሆነችው ረቢያ የሱፍ ሊዛ ጥቃቱ በተፈጸመበት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማው ተወስዶ እንደነበርም ጠቅሳ ጥቃቱ የተፈጸመው ግን ለዘርፊያ እንዳልሆነ ታምናለች። አይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትልም ጥቃቱ ከዘርፊያ የዘለለ እንደሆነ ማስረድታለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል ይፈጸሙባት ይመስለኛል በማለት የበቀሉ ምክንያትም የፍቅር ጥያቄ አለመቀበሏ ሊሆን እንደሚችል ጥርጣሬያቸውን ገልጸዋል። በ21 ዓመቷ ወጣት ላይ የተፈጸመው ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የገሰቀሰ ሲሆን ድርጊቱ የተፈጸመበትን የደሴ ከተማ ማህበረሰብንም እጅጉን አሳዝኗል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ አያውቅም ያሉ ቢቢሲ ያነጋገራቸው አንድ ነዋሪ ድርጊቱ ነዋሪዎችንም እንዳሳዘነና እንዳስቆጣ ተናግረዋል። ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል። ይህ በእንዲህ እንዳለ በትግራይ የሰራዊት አባላት ያነሱት ተቃውሞና መንገድ መዝጋት ቀጥሎ ውሏል። የህወሓት ሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉ ነዋሪዎች ተናግረዋል። ሰኞ ጥቅምት 3 2018 ዓ.ም በክልሉ ዋና ከተማ መቀለ የጀመረው ተቃውሞ ወደ ተለያዩ ትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕና ሐሙስም መቀጠሉ ተገልጿል። በአዲግራትና በአካባቢው ተቃውሞ መቀስቀሱንና ከአዲግራት ወደ መቀለ የሚወስደው ዋናው መንገድ በተቃዋሚዎች መዘጋቱን ለማወቅ ተችሏል። በተጨማሪም በአውላና በመሆኒ ምስራቃዊና ደቡባዊ ዞኖችን ከመቀለ ጋር የሚያገናኙ መንገዶች እንዲሁም ከእንዳባጉና ወደ እንደሽራ ስላሴ የሚወስደው መንገድ ተዘግተው እንደሚገኙ የተለያዩ ምንጮች አመልክተዋል። የህወሓት ኃይሎች አካል የሆነው የአርሚ 22 አባላት ከ4 ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉለው ነበር ተብሏል። በመቀለ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ተካሂዷል። ከትናንት ወዲያ ማክሰኞ ጥቅምት 4 2018 ዓ.ም በማዕከላዊ ዞን አበለት በተባለ አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሀውዜንና አድዋ የሚወስዱ መንገዶች ተዘግተው እንደነበርም ይታወቃል። ከአካባቢው ለቢቢሲ ትግርኛ የተላኩት ምስሎች እንደሚያሳዩት በነብለት የሚገኙ የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይ ከውቅሮ ወደ መቀለ በሚወስደው መንገድ አጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪናዎችን ማለፍ ሳይችሉ መቅረታቸውን ከስፍራው የተገኙ መረጃዎች ያሳያሉ። የህወሓት ጦር አባላት በተለያዩ የክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞን መሆኒና አዲሹ ወደ መቀለ የሚወስዱ መንገዶችም ተዘግተዋል። የእንዳባጉና ሽረ ማይጸብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ካደረጉ በኋላ ነው። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅምም እየተሰጣቸው ባለመሆኑ ወደ አካባቢው አስተዳደር ሲሄዱ ጉዳያቸው ሰሚ ያለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ደግሞ ከደሞዝና ጥቅም ውጪ ፖለቲካዊ ይዘት ያላቸውንና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይ ድምጻቸውንም አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡ የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግምና ሰላም እንሻለን የሚሉ መፈክሮችንም ሲያሰሙ ታይተዋል። ሰኞ ዕለት በመቀለ ተቃውሟቸውን ያሰሙ የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽህፈት ቤት በመሄድ የጊዜያዊ አስተዳደሩን ፕሬዝዳንት ለማነጋገር ጠይቀው ነበር። ሌተናንት ጀነራል ታደሰ ወረደ በወቅቱ በቢራቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለከታቸው ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል ተብሏል። ይህን ተከትሎም ከመቀለ የሚወጡ 3 ወሳኝ መንገዶችን በመዝጋታቸው ወደ ከተማው አውሮፕላን ማረፊያና ወደ ሌሎች የክልሉ ክፍል የሚያቀኑ ተሽከርካሪዎችና መንገዶች ተስተጓጉለው ውለዋል። ሰኞ ዕለት ማምሻውን ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህወሓት ከፍተኛ ባለስልጣናትና ከወታደራዊ አመራሮች ጋር ሰማዕታት አዳራሽ ላይ ተነጋገሩ ሲሆን ጥያቄያቸውን በዝርዝር አቅርበዋልም ተብሏል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይኸው ነው። ከጥቂት ሰዓታት በኋላ በሌሎች መረጃዎች እንገናኛለን። መልካም ቆይታ።